ማለቴ አቶ ሰማው ቃል በገባው መሰረት 30 ሚሊዮን ብሩን አዘጋጅተልኛል። ማለቴ አሁን አዘጋጅተዋል? እሺ አመሰግናለሁ። አረ ችግር የለውም ችግር የለውም። ቤቱ ያንተ ነው፣ ግን ሆቴሌንም ላውንደሪንም ላጣ ስለሆነ ከቻልክ 10 ሚሊዮን ብር ልታበድረኝ ትችላለህ? ሄሎ አቶ ሰማው እባክህ አናግረኝ። ሄሎ አናግረኝ አንተ አሳማ። እንግዲህ ከቤት ልትወጣ ነው ማለት ነው። እንግዲህ ዶክተሩ አሁን ላይ እነ ሳሚ አግቶታል ማለት ነው። ምክንያቱም ነገሮች እንዳይበላሹበት ማለት ነው። ቤዛ እንግዲህ ከዚህ በፊት አይታችኋል፣ ንብረቷንም እንዳለ ሙሉ በሙሉ ተዘርፋለች ማለት ነው። አሁን ላይ ንብረቷን ለማስመለስ እንግዲህ ሳሚ እየረዳት ነው ማለት ነው። በቅርቡ ቤቷ ትገባና ንብረቷን ሁሉ በስሟ ታረጋለች ማለት ነው። እንግዲህ የሳሚም እህት ተሽሏት መታለች ማለት ነው። እንግዲህ ሳሚ በዚህ ልክ የሚረዳት፣ በነገራችን ላይ አንዳንድ ጊዜ መልካምነት ለራስ ነው የሚጠቅመው እና ሳሚ የሚሰራው ስራ ያው ያስተምራል ብዬ አስባለሁኝ። እና ቪዲዮውን መጨረሻው ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው። በመቀጠል እንግዲህ ሳሚ እንግዲህ ቤዛን እየረዳት ነው ያለው። ኢቭ እንግዲህ እንደምታውቁት የቤዛ አክስት እንግዲህ ያው ራሷን ለማጥፋት ሞክራ ነበረ። ግን እኔ ራሴን ማጥፋትማ የለብኝም በቃ ምንም ነገር አልተጠራጠረቻቸውም እነ ሳሚ ናቸው ብለዋ ማለት ነው። በፊት ነበር እየተጠራጠረቻቸው ያለችው፣ አሁን ግን እየተጠራጠረቻቸው አይደለም። ግን ዶክተሩን ግን እየተጠራጠረችው ነበር ማለት ነው። ዶክተሩ አሁን ላይ ምን ላይ እንደሆነ አይታወቅም። ለራሷ ግራ ገብቷታል። እንኳን ስለ ዶክተሩ ታስብ አይደለም ማለት ነው። ዶክተሩ እንግዲህ በቅርቡ ይፈቱታል ማለት ነው። ነገሮቹ ሲስተካከልላቸው በቅርቡ ይፈቱታል። እንግዲህ ዶክተሩ ሲፈታ ምንድን ነው የሚፈጠረው የሚለውን ነገር እንግዲህ ዶክተሩ እንደዛ ሲፎክር ሚስቱም ተበቀለዋለች ማለት ነው። እንደ ሸንኮራ መጦን የተወኝ፣ ስለዚህ መበቀል እፈልጋለሁ ብላ በሀሳባቸው ተስማምታ እንግዲህ
ስራዋን ቀጥላለች ማለት ነው። እንግዲህ ቤዛ በቅርቡ ቤቷ ትገባለች። ቤቷም ንብረቷም በስሟ ይሆናል ማለት ነው። እንግዲህ ባሏም ደግሞ እንግዲህ ከጎኗ ነው ያለው እስካሁን ድረስ። በፊት ግን በጣም እንትን እያሉት ነበረ። አሁን ግን ጥሩነቱም ሆኖ